ሰላም እንዴት ናችሁ? በእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ቡና እየጠጣን የሆነ የምጠይቃችሁ ጥያቄ አለኝና ያን ጥያቄ ለብዙ ሰው አድርሳችሁ መልሱን እፈልጋለሁ ከእናንተ። እኔ ከሰዎች ነው የሰማሁት፣ ግን ሰምቼው የማላውቀው ነገር ስለሆነ እንዳውቀው ፈልጌ ነው። እውነትም አባቶችም ሲያስተምሩት ሰምቼ አላውቅም። እኔም ብዙም አዳማጭ አይደለሁም። ከእኔ ጉለት ይሁን አላውቅም፣ ብቻ ያንን ነገር ቡና እየጠጣን አጫውታችኋለሁ። ከዛ እናንተ ደግሞ የደወሏ ምልክትና ሰብስክራይብ ላይክ እያደረጋችሁ ለሁሉም ሰው አድርሳችሁ መልሱን እውነት ትክክል ነው አለ ይሄ ነገር መጽሐፍ ቅዱስ ላይ የሚለውን ነገር ትነግሩኛላችሁ። እኔ ግን የመጀመሪያ ነው ስሰማው ይሄን ቃል። ደግሞ የሰማሁትም ከአባቶች አይደለም፣ እንደዚሁ ሰብሰብ ብለን ስንጫወት ይሄ እኮ አለ ሲሉ ሰማሁ። ስለዚህ ይሄን ነገር ለምን በደንብ እንዲገባኝ ለምን አልጠይቅም ሰው ብዬ ነው ወደ እናንተ የመጣሁት። እናንተ ደግሞ ለትላልቅ ሰዎች ለአባቶች አድርሳችሁ መልሱን እንድነግሩኝ እፈልጋለሁ። ጥያቄው ምን ነው ካላችሁኝ፣ እስኪ መጀመሪያ ቡናዬን እየጠጣሁ መልስ ትሰጡኛላችሁ። ጥያቄው አሁን ለምሳሌ እኔ ለሚካኤል ነው የተሰጠሁት። ክርስትና አባቴ ሚካኤል ነው የማውቀው፣ እናቴ የነገረችኝ ማለት ነው። ክርስትና ስሜ ክርስትና እንትኔም እህተ ሚካኤል ነው። የተሰጠሁትም ለሚካኤል ነው። እንግዲህ ክርስትና ማለት ነው። በዚህ አጋጣሚ ወይ ነው ሚካኤል ነው ክርስትና የተነሳሁት፣ እዛው ለሚካኤል ነው የተሰጠሁት። እኔ ስለት ኖሮባቸው ይሁን ምናምን ይሄን ጠይቄ አላውቅም፣ ግን ሚካኤል እንደሆነ ክርስትና አባቴ ያው ቡሄ ይመጣ የለ ለታናሽ እህቴ ቡሄ ሲመጣ ለምን ለኔ ቡሄ አይመጣም እያልኩ ጣላ ነበር። ስለ አንቺ የሚካኤል ነሽ የሚበልጠውን ይዘሻል ምናምን ትለኝ ነበር እናቴ። ስለዚህ የሚካኤል ነው። አሁን ሲጫወቱ ምን ሰማሁ መሰላችሁ? ስለ ክርስትና አባት ሲጫወቱ የሰማሁት ነገር ገረም ብሎኝ እሱን ለምን በጥያቄ መልክ ይዤው አልመጣም ለማወቅም ፈልጌ ነው። ሰምቼ አላውቅም እውነት ያን ነገር፣ ግን ቤተክርስቲያን ሲያስተምሩት ሰምቼ አላውቅም። ከኔ ይሁን የጎደለኝ እኔ አላውቅም። ብቻ ዞሮ የሌለውን እነሱ እስከ ታመጣ። አሁን ለምሳሌ እኔ ለሚካኤል ተሰጥቻለሁ። የኔ ባል ደግሞ የሚያገባኝ ለሚካኤል ተሰጠ። ክርስትና አባቱ ሚካኤል ከሆነ እኔና እሱ መጋባት አንችልም አሉ መጽሐፍ ቅዱስ ላይ ቢኖር ነው። እኔና እሱ ያው ክርስትና አባታችን አንድ ሚካኤል ስለሆነ እህትና ወንድም ነን፣ መጋባት አይቻልም። የልጆቻችሁን ክርስትና አባት መጠያየቅ አለባችሁ የሚል ጥያቄ ሰማሁ። እኔ ይሄን ነገር ደግሞ በትምህርት ደረጃ በአባቶች ደረጃ ሰምቼው አላውቅም። የመጀመሪያ ስለሆነ ገረመኝ ይሄ ነገር። እውነት ነው የምትሉ ጻፉልኝ። የሰማሁት እውነት ከአባቶች አይደለም። እውነቱን ለመናገር ግን ክርስትና አባታቸው አንድ ከሆነ ለጊዮርጊስ ተሰጥቶ ሴቷም ለጊዮርጊስ ከሆነ የተሰጠችው እነኛ ሰዎች መጋባት አይችሉም። ክርስትና አባታቸው አንድ ስለሆነ እህትና ወንድም ናቸው የሚል ነው ጥያቄው ባጭሩ። ግን ያው ለማርያም ለምናምን ነው ሴት የሚሰጠው ይመስለኛል። ለጊዮርጊስ አይሰጥም። እንደ ስለቱ ስለት አልተሳሉ ነው ለጊዮርጊስ ለሚካኤል ምናምን ሴት ልጅ ይሰጣል አላውቅም። የኔ ግን ሚካኤል ነው። ስለዚህ ስለት እንደው ብዬ ነው እንደዛ ባጭሩ። ክርስትና አባታቸው አንድ ከሆነ መጋባት አይችሉም ስላሉ በቃ ለልጆቻችንስ አሁን ለምሳሌ ልጄ ለጊዮርጊስ ነው የተሰጠው። እውነት ይሄ ቃል እውነት ከሆነና ትምህርቱ ካለ የማጋባውን ሴቷን ልጅ እጠይቃለሁ የማን እንደሆነች። ክርስትና አባቷ እውነት እህትና ወንድም የሚል ከሆነ መጋባት አይችሉም ካለ ለምን አንነጋገርበትም? አንወያይበትም? ትክክል መሆኑን በኮሜንት ንገሩኝ። ይሄን ቪዲዮ ሼር፣ ኮፒ፣ ሊንክ ልል ነበር እንደ ቲክቶክ ያለ። ወይኔ ሰብስክራይብ አድርጉና የደወሏን ምልክት ተጫኑ። በዚህ ጥያቄ ላይ ደግሞ ማብራራትም የምትችሉ አብራርታችሁ
ለእኔ እንድታስተምሩኝ ከእናንተ ነው ትምህርት የምፈልገው ዛሬ ጥያቄውን ማለት መልስ እንዳገኝበት እፈልጋለሁና ይሄን ነገር ለትላልቅ ሰዎች አድርሱልኝ። እውነት ትክክል መሆኑን ማወቅ እፈልጋለሁ። ቡናዬን እየጠጣሁ ነው። አሁን እሑድ ነው እና ዛሬ ሰንበት ነው። ለምን ከቤተ ክርስቲያን ስመጣ ይሄን ነገር ለምን አንወያይበትም? እርግጥ ነው አባቶች ነበር መጠየቅ ያለብኝ፣ ደግሞ ፈራሁ። ቆይ እስኪ የሚያውቅ ሰው እዚሁ ላይ ቢነግረኝ ብዬ መጣሁ። ግን ይከነክነኛል ነገሩ። እንዲህ ነገር ያኔ ትምህርት ላይ አልሰማሁትም ሲባል ሰምቼዋለሁ። ግን ሁሉንም ትምህርት እንኳን አናውቀውም። እንደኔ ደካማ የሆናችሁ ብዙ ነገር የማናውቀው ስላለ እውነት ነው ትክክል አይደለም ለማለት ስለማንችል ኮሜንት ላይ ንገሩኝና ደግሞ ሌላ ጥያቄ እንግዲህ ታገኛችሁ ትክክል ነው የሚል አንቺ ይሄን ጥያቄ የሚሄደው ወደ አባቶች ነው ካላችሁ ለአባቶች እንትን አድርጉልኝ፣ ሼር አድርጉልኝ እና ቪዲዮውን እውነቱን እንወቀው። ለኛም ሆነ ለልጆቻችን ይጠቅመናል ይሄ ነገር እስከዛሬ ዘር ነው እንጂ የሚጠይቀው የማንን ፈታለች ማናግብታ ፈታለች የከሌ ሊፈታለች የተባለ ዘመን ነው። አናገባም ምን በቃ መሬት አላት ወይ እሱም አይቀርም ምናምን ነው እንጂ የሚጠይቀው ክርስትና አባት ክርስትና ለማን ተሰጥታለ የሚል ጥያቄ ጆሮዬ ሰምቶ ያውቃል። አሁንም እኮ ተጠይቆ አይደለም ግን አይደለም ትክክል አይደለም። ለታቦቱ አንድ ከሆነ እነኛ ልጆች መጋባት የለባቸውም የሚል ጥያቄ ነው እንጂ እኮ አሁንም አይጠየቅም። ሰምቼ አላውቅም። ክርስትና አባት ማን ነው ሰምቼ አላውቅም። ግን እውነትና ቃሉ ከሆነ ለምን አናከብረውም? ለምን አናረገውም የሚል ጥያቄ ለኔ ላይ አለ። ቃሉ ከሆነ መጠየቅ ግዴታ ነው። ለሰው አብዛኛውም ደግሞ ለሰው ስለሆነ የሚሰጠው ክርስትና ልጅ ያን ያህል ብዙም አይገናኝም። ብዙም ሰዎች ሊጋቡ አይችሉም። ያኔ ለሰው ስለሚሰጡ አንዳንድ ነው ለታቦት የሚሰጡትና ያንን ነገር ግን እውነታውን ለማወቅ ፈልጌ ነው እላችኋለሁ። ዛሬ አጠር መጠን ያለ ቪዲዮ ይዤ መጣሁት በእሑድ ምድር። እሑድን ግን ሰርግም ከእኔ ጋር ነው የምውሉት። ያው እሑድ ትላላችሁ እኛ መዳሞች እቤት ነው የምንለው እና እሑድ አብረን እናሳልፋለን። በቃ ቅዳሴ ስትመለሽ 4 ሰዓት ምናምን ስለሚሆን ይመሻል። ያው እዛው ቤትሽ ነው የምውል። በቃ እሑድ ቤታችን ነው የኛ ጊዜ ነው። ተመስገን አምላኬ ለዚህ ያበቃኸኝ አምላክ ተመስገን። ቀሪ ህይወቴንም አንተ አሳምረው እላችኋለሁ። እኔ ብር ደስታ ይሆን የምላችሁ ለዚህ ነው። አንድ ቀን እንኳን የኔ ቀን ነው የምትሉት ቀን የለም። እሺ የመዳብ ቅመሞች እስኪ ማንኛዋ ቀን ነች የኔ ቀን የምትሏት ቀን? እሑድ ቢመጣ ዓርብ ቢመጣ ያው ለሰው ነው ፈራርሻችሁ ቦካክራችሁ ምን ብላችሁ ጋዋፍታችሁ ቀኗን የምታሳምሩት እንጂ የኛ ቀን የምንለው ነገር የለም። አላፍተን ብከጂ ተነጎዲያ ስለምከጂ ስለተነጎዲያው ነው እንጂ የምታስቢው ደግሞ የሆነ ፕሮግራም አድርገሽ ነው የምከጂው ወይ አራስ ለማየት ወይ የሆነ ነገር ስትዩ ውሎሽን ከሷ ከአረቧ ጋር ሙዩ ስመጪ ደምሻ ትተኛለሽ። በቃ አንድ ቀን በማግስቱ ተነሽነሽ ያንቺ ቀን የለም ተበልቷል በብር። ስለዚህ ይሄን በሰፊው እንመጣበታለን። ያንቺ ቀን እንግዲህ ፈጣሪ ፈቀደ ቀና ደግሞ ያንቺ ውሳኔ ወስኗል። ያንቺ ውሳኔ እኛ ቀላል አድርገን ህይወትን ቀላል አድርገን የምንኖር ሰው ነን። ያየነውን ሁሉ ሰርተን በማግኘት እናምናለን። ወደፊት እንደምናደርገው እናምናለን። እዚህ ኢትዮጵያ ራስ ሆነን ስንት እቅድ እንዳቀድን እንዳትረሽ። ለዛ ነው። ስለዚህ ኢትዮጵያም ሆነ ማሳካት እንችላለን። ግን እዛ ሀገር ምን እንደሆነ የጠፋበት ብቻ አይደለም የሚሰደደው ያለው ራሱ ይሰደዳል። ምን እንደው ሀገሩም ችግር አለበት ባይ ነኝ ነው። ለማንኛውም ሁሉሃችሁ ነው ፈጣሪ ነው የሚቆርጠው። ሁሉሃሽ ታለቀ ምንም ስለማኮኝ ሀሳብሽ ሞልቶ ግን የትም እንደሆነሽ ሳይሆን ሀሳብሽ ሞልቶ አንድ ይዘሽ ሁለተኛ ያመረሽ አለኝ። አንድ ይዘሽ አሁን ለምሳሌ ቤት ምናምን ይዘሽ ደግሞ ሌላ ሀገር የሚያምረው አለ ደግሞ ያንኛውን ስታረጊ ያንቺ ቀን አለፈች። ያንቺ ቀን ቻው ቻው አለች ሳታገኛት ሳንኖሪያት ደግሞ የምንጠራበትንም ቀን ፈጣሪ ነው የሚያውቀው። ስለዚህ ቀለል አድርጋችሁ ህይወትን ኑሩ። እዛ የምትመኙት እዛ ሀገር አንዱን የማትይዙትም አንዷን ነግራችኋለሁ። ቀለል አድርገሽ እንደ ሀገርሽ ተመሳስለሽ ከመኖር ውጪ አንዷን አልኖሪያትም። ደግሞ የራስሽ ጥንካሬ ይወስነዋል።
ከዛ ሀገር የመጣ ሰው አልጋ ባልጋ ይኖራል ማለት ዘበት አይኖርም። ደግሞ እዚህ የምትፈተኙን ፈተና ማለፍ አለብሽ። ቡናዬ ግን በረደ። አሁንማ አንድ ስኒ ጠጣሁ በዛው ቀለጠ። ለማንኛውም እወዳቸዋለሁ። ሰብስክራይብ፣ ላይክ፣ የደወል ምልክት እየተጫናችሁ ላይክ እያደረጋችሁ አበረታቱኝ። እናንተም ስትመጡ ደግሞ እኛ እያበረታታናችሁ ሚዲያ ተጠቃሚ ሆነን ቤታችን ቁጭ ብለን የስራ ሰው እንድንሆን ራስ በራሳችን እንደጋገፍ እያልኩ እለያችኋለሁ። ሰላም ሁኑልኝ። እወዳችኋለሁ።